ተነስተው ወደ ጲላጦስ ሄዱ። ጲላጦስን ቀርበው የኢየሱስን ሥጋ ለመኑት ይላል። እስኪ በሉ የኢየሱስን ሥጋ ስጠን እባክህ አሉት። የክርስቶስን ሥጋ ለመለመን ያብቃል። አሁን አንዳንዴ ሰው ለመቁረብ ብሎ ንስሐ አባቴ ጥሩ አይደሉም እንዲያረጉኝ ይላል። እንኳን ክፉ ቄስ ክፉ ካህን ቀርቶ የኢየሱስን ሥጋ ከጲላጦስን መለመን አለበት። ስጠን እባክህ፣ ሥጋውን ለሁላችን ይስጠን። ቅዳሴያችን በሙሉ ሀበነ ነው። ሀበነ እኮ የእነ ኒቆዲሞስ ጸሎት ነው። መጀመሪያ ስጠን እባክህ ሥጋህን ደምህን ወፈውሰነ በዝንቱ ጵርስፎራ፣ በዚህ ሥጋና ደም ፈውሰን እባክህ። መቃብር ውስጥ ሊከቱት ነው እነሱ። የእኛ መቃብር ሆዳችን ነው። ወደ ሰውነታችን እንዲገባ ሥጋህን ደምህን ስጠን፣ ለሁላችን ይስጠን። የፈለገ የረከስን ብንሆን የመቃብር ሕይወት ቢኖረንም ግን ደግሞ ሥጋውን ደሙን መለመን ያስፈልጋል። አሁን ብዙ ሥጋው ደሙ ለመቀበል የሚፈራው ለምንድን ነው? እኔ ብቁ አይደለሁም ንጹሕ አይደለሁም ብሎ ስለሚያስብ። ግን የረሳነው አንድ ቁም ነገር ምን መሰላችሁ? የክርስቶስ ሥጋና ደም ለንጹሐን ሰዎች የሚሰጥ ሽልማት እኮ አይደለም። ለጻድቃን የሚሰጥ ሽልማት አይደለም። ለበሽተኞች የሚሰጥ መድኃኒት ነው። ለእኛ ለቁስለኞቹ ነው የተዘጋጀው። ሰው መድኃኒት ውሰድ ሲባል አሁን በሽተኛ ነኝ ሲሻለኝ ይላል አይልም። መድኃኒትማ የሚያስፈልገው ለቁስለኛ ነው። ለእኛ ነው ሥጋና ደሙ የሚያስፈልገው። ለቅዱሳኑማ የገድላቸው ማኅተም አክሊል ስለሆነ ነው። ስጠን፣ የጌታን ሥጋ ስጠን ብሎ መለመን ያስፈልጋል። ለሁላችን ሥጋውን ደሙን ይስጠን። ለመኑት፣ ጲላጦስን ለመኑት፣ ስጠን አሉት። ከመቼው ሞተ ብሎ ገረመው ይላል። በ3 ሰዓት እንዴት ሞተ ብሎ ተደነቀ። ፈቀደላቸው። የጌታን ሥጋ አውርደው ዮሴፍና ኒቆዲሞስ ገነዙት። በጣም የሚገርም ነው። ቅዱሳኑ ይደነቃሉ በዮሴፍና ኒቆዲሞስ ክብር። ሲገንዙት የገነዙት ያ ሙትን የሚያስነሳውን አምላክ ነው። አይኖቹን የከደኑት ያ አይኖችን ዳሶ የሚያበራውን አምላክ ነው። እና እንዴት ከደናችሁት አይኑን? እንዴት እጆቹን አሰራችሁት? ያ የሽባን እጅ የሰለለን እጅ የሚያድነውን አምላክ እንዴት እጆቹን አሰራችሁት? የዲዳን አንደበት የሚከፍተውን ክርስቶስን እንዴት አንደበቱን ዘጋችሁት? አፉን እንዴት ገጠማችሁት? ዮሴፍና ኒቆዲሞስ እስቲ ንገሩን ይላሉ ቅዱሳን።